ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያል አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። በመተት አስፈራርታ 300 ሺህ ብር ልትወስድ የሞከረች ተጠርጣሪ በቁጥጥር ስር ዋለች። በባሌ ዞን ዲንሾ ወረዳ በተከሰተ ከባድ አደጋ የአንድ ቤተሰብ አባላት የሆኑ 4 ህጻናት ህይወታቸው አለፈ። በታጣቂዎች የተገደሉት የኦርቶዶክስ ቤተክርስቲያን ቀሳውስት አስከሬን አለመገኘቱ ተነገረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በሆሮ ጉድሩ በታጣቂዎች የተገደሉት የኦርቶዶክስ ቤተክርስቲያን ቀሳውስት አስከሬን አለመገኘቱ ተነገረ። በታጣቂዎች ከተገደሉ ቀናት ቢቆጠርም አስከሬናቸው እንዳልተገኘ ተገለጸ። ቀሳውስቱ ህዳር 21 ቀን 2016 ዓ.ም በሀረቶ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻምቡ ከተማ እየተመለሱ ሳለ ነበር መኪናቸው በታጣቂዎች እንዲቆም ከተደረገ በኋላ ወደ ጫካ ተወስደው የተገደሉት። በጉዞው ላይ አብረዋቸው ከነበሩት ቀሳውስት አንደኛው በጅማ ገነት አካባቢ የቅድስተ ማርያም ክብረ በዓል ነበር። ከስነ ስርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎች አስቆሙን ሲሉ ለቢቢሲ ተናግረዋል። እኚህ የአይን እማኝ በመኪናው ተሳፍረው የነበሩት 20 ሰዎች እንደሆኑ ገልጸው ከ20ዎቹ መካከል 10ሩን አስወርደው ወደ ጫካ ወሰዷቸው። የተቀሩት በበቆሎ ማሳ ውስጥ ተበታትነው በመሮጥ አመለጡ ብለዋል። ቄሱ እንደገለጹት ታጣቂዎቹ በሻምቡ ከተማ መግቢያ ላይ መንገድ ዘግተውና ስናይፐር መሳሪያ ይዘው ነበር። ወደ ጫካ አካባቢ ከተወሰዱት ቀሳውስት መካከል የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ ህጻናትና መዘምራን እንደሚገኙበት ተናግረዋል። ከቀሳውስቱ መካከል 2ቱ ታግተው መለቀቃቸውን የአይን እማኙ ገልጸዋል። ቄስ ዱጉማ ዱፋና ቄስ ደሳለኝ ነሞምሳ ደግሞ መገደላቸው የተገኘው መረጃ እንደሚያመለክት አክለዋል። ሌላ በሆሮ ጉድሩ ወለጋ የሚያገለግሉና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ቀሲስ ግድያው የታቀደ እንደነበር ተናግረዋል። ከታገቱ በኋላ እንዲለቀቁ ለመጠየቅ ቤተሰቦቻቸው ስልክ ደውለዋል። እንደማይለቋቸውና አስከሬናቸውንም እንደማይሰጡ ታጣቂዎቹ ገልጸዋል ብለዋል። አሸዋ ጭኖ ሲጓዝ የነበረ ከባድ የጭነት ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት የሆኑ 4 ህጻናትና የአሽከርካሪ ህይወት አለፈ። የባሌ ዞን ዲንሾ ወረዳ ፖሊስ ጽህፈት ቤት የትራፊክ ደህንነት ቁጥጥር አስተባባሪ ምክትል ኢንስፔክተር ያሬድ ታደሰ ለብስራት ሬዲዮ እንደተናገሩት ታህሳስ 3 ቀን 2018 ዓ.ም ከቀኑ 11 ሰዓት ከ40 ላይ አሸዋ የጫነ ከባድ ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት 4 ህጻናትና የአሽከርካሪ ህይወት ማለፉን ገለጹ። የሰሌዳ ቁጥር ኮድ 352 አራቲያ ኢቲ የሆነ ዩዲ የጭነት ከባድ ተሽከርካሪ ከአሳሳ ከተማ አሸዋ ጭኖ ወደ ባሌ ዲንሾ ወረዳ ሀዋ ቀበሌ በተባለ ስፍራ መንገዱን ስቶ የሰው ግቢ ውስጥ በመግባት 3 ወንድና 1 ሴት ልጅን ጨምሮ በአጠቃላይ 4 የአንድ ቤተሰብ ላይ ባደረሰው አደጋ አሽከርካሪውን ጨምሮ የ5 ሰው ህይወት ማለፉን ገልጸዋል። በዚህ አደጋ የአንድ ቤተሰብ አባላት የሆኑ የ6 የ4 የ1 ዓመት ወንድ ልጅና የወንድም ልጅ የሆነች የ3 ዓመት ሴት ልጅ ተሰባስበው እየተጫወቱ እያለ ነው ተሽከርካሪው መንገዱን ስቶ ግቢ ውስጥ በመግባቱ አደጋውን ሊያደርስ የቻለው። ተሽከርካሪው መንገድ ላይ ከብቶችን የገጨ ሲሆን አደጋውን ከማድረሱ በፊት አሽከርካሪዎች በተቻለ መጠን የቴክኒክ ጉድለት ያለባቸውን ተሽከርካሪዎች ይዘው ለስራ ባይሰማሩ በማለት ምክትል ኢንስፔክተር ያሬድ ታደሰ አሳስበዋል። በመተት አስፈራርታ 300 ሺህ ብር ልትወስድ የሞከረች ተጠርጣሪ በቁጥጥር ስር ዋለች። አዲስ አበባ ታህሳስ 7 ቀን 2018 ዓ.ም 300 ሺህ ብር በባንክ ካላክ በመተት በቤተሰብህ ላይ ጉዳት አደርሳለሁ በማለት ግለሰብን ስታስፈራራ የነበረች ተጠርጣሪ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዋ አለምነሽ አግማስ የተባለች ሲሆን ወንጀሉን የፈጸመችው ህዳር 22 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 2 ወሎ ሰፈር አካባቢ የሚገኝ አንድ ፕላዛ ውስጥ ነው። ግለሰቧ በፕላዛው ውስጥ በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት ተቀጥራ የምትሰራ ነበረች። የግል ተበዳይ አቶ ግሩም ነጋሽ ሙሉ ሰው በተመሳሳይ ህንጻ ላይ ከሚገኝ አንድ የግል ድርጅት የፋይናንስ ኃላፊ ናቸው። አቶ ግሩም ነጋሽ ሙሉ ሰው ለፖሊስ በሰጡት ቃል እንዳስረዱት የኔ ሰው የሚባል ግለሰብ ከአማራ ክልል ሰሜን ጎጃም ዞን ቢኮሎ አካባቢ እንደሚደውል በመግለጽ 300 ሺህ ብር በባንክ ካላክ ልጅህን የሰይጣን መሳሪያ አደርጋለሁ የሚል ማስፈራሪያ
የማስፈራሪያ መልእክት በማያውቁት ስልክ ተደውሎ እንደደረሳቸው ተናግረዋል። የግል ተበዳዩ ያቀረቡትን አቤቱታ ተቀብሎ የነበረው ፖሊስ ቴክኖሎጂን በመጠቀም የተደወለበትን ስልክና የማስፈራሪያ መልእክት ያስተላለፈውን ሰው ድምጽ ማንነት ለመለየት ሰፊ ጥረት አድርገዋል። በዚህም ጥረት ተጠርጣሪዋ የግል ተበዳይን በመከታተልና በማጥናት ወንጀሉን እንደፈጸመች ታውቋል። ማንነቷን በመደበቅና ድምጿን በመቀየር አስፈራርታ 25,000 ብር በባንክ እንዲያስገቡላት አድርጋ ነበር። ቀሪውን 275,000 ብር ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃና ፖሊስ ባደረገው ጠንካራ ምርመራ ተይዛለች። ለመላክ አዘጋጀችው የማስፈራሪያ ጽሑፍ የእጅ ስልኳ ላይ መገኘቱ ተጠርጣሪዋ በቁጥጥር ስር እንድትውልና ምርመራ እንዲደረግባት ምክንያት ሆኗል። የላንቻ አካባቢ ፖሊስ ጣቢያ ተጠርጣሪዋን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጸዋል። ፖሊስ አንዳንድ ግለሰቦች ሰዎችን በማጥናትና በባዕድ አምልከው በማስፈራራት በቀላሉ ለመበልጸግ ጥረት እንደሚያደርጉ መገንዘብ እንደሚገባ አሳስቧል። መሰል ወንጀሎች ሲያጋጥሙ ነገሩን ከመደባበቅ ይልቅ በአስቸኳይ ወደ ፖሊስ በመሄድና መረጃ በመስጠት አጥፊዎች በሕግ አግባብ እንዲቀጡ ማድረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል።